ለምናምኑም ፍቱን መድኃኒት ነው ይላል የሀገሬ ሰው። ሰላም ጤና ይስጥልኝ ውድና የተከበራችሁ በዓለም ዳርቻ የምትገኙ ወደ ኢትዮጵያውያን እንዲሁም ኤርትራውያን እህት ወንድሞች እንዴት ናችሁ? እንኳን ወደ ቻናሌ በሰላም መጣችሁ። ለዚህ ቻናል ለዚህ አካውንት አዲስ ከሆናችሁ ሰብስክራይብ እያደረጋችሁ የደወል ምልክቱን እያጠቆራችሁ ተቀላቀሉ ማለት ነው። ዛሬ በቤት ውስጥ የሚዘጋጅ ለወገብ ህመም፣ ለጉልበት፣ ለቁርጥማት፣ ለተለያዩ በሽታዎች የሚሆን በቤት ውስጥ የሚዘጋጅ ፌጦ አምጥቼላችኋለሁ ማለት ነው። ፌጦ ለብዙ ነገር መድኃኒት ነውና በጣም አሪፍ ነው። ወደ አሰራሩ ነግራችኋለሁ ማለት ነው። ፌጦ ይሄን ይመስላል። ፌጦ ስትገዙት የታጠበ መሆን አለበት። ካለዛ ደግሞ ዝም ብሎ እንትን ከሆነ እጥብ አድርጋችሁ በወንፊት ማጥለል ይቻላል ማለት ነው። አንዳንድ ጠጠሮችም ስለሚኖሩት ጠጠሮቹን በመልቀም በማጽዳት ታጥቦትኝና ከወንፊት ላይ አድርጋችሁ ውሃው እንዲጠል ማለት ነው። ከዛን ደግሞ እንደዚህ ትዘፈዝፉታላችሁ ማለት ነው። አንዴ ለምታዘጋጁት የኪሎ ግማሽ በ1 ሊትር ውሃ ትዘፈዝፉትና እንደዚህ ውፍር ይላል ማለት ነው። በጣም ውፍር ካለ ውሃ መጨመር ይቻላል። ሲወፍር በጣም ነው ውፍር የሚለው ማለት ነው። ለ30 ደቂቃ ታስቀምጡታላችሁ። ለ30 ደቂቃ ካስቀመጣችሁ በኋላ ከ30 ደቂቃ በላይ ደግሞ ታንተከትኩታላችሁ ማለት ነው። ስታንተከትኩ የምትጨምሩት እርድ 1 ማንኪያ እርድ፣ 1 ማንኪያ ቁንዶ በርበሬ በትንሹ፣ 1 ማንኪያ ዝንጅብል በትንሹ ማለት ነው። እንደዚህ ታዋህዱታላችሁ። እንደዚህ ካዋሃዳችሁት በኋላ ታንተከትኩታላችሁ። ጋዙን ቀነስ አድርጋችሁ ማለት ነው። ለ30 ደቂቃ ትክትክ ማለት አለበት ማለት ነው። እንደዚህ ካንተከተካችሁት በኋላ ከቀዘቀዘ በኋላም ፍሪጅ ውስጥ ማስቀመጥ ይቻላል። ፍሪጅ ውስጥ ያስቀመጣችሁ ያወጣችሁ ጧትና ማታ አንዳንድ ኮብ መጠጣት፣ አንዳንድ ኮብ ሞቅ ያደረጋችሁ ማለት ነው። ፍቱን መድኃኒት ነው ወገባችሁን ለሚያማችሁ። በነገራችን ላይ ቲክቶክ ላይ ሰርቼ በጣም ቫይራል ወጥቷል። ብዙ ልጆችም ተፈውሰውበታል። 1 ሚሊዮን ነው የታየው ማለት ነውና ብዙ ኮሜንት አይታችሁ ከሆነ ወገባቸውን፣ እግራቸውን፣ ቁርጥማት ላለባቸው እንዲሁም ጉልበታቸውን የሚያማቸው ልጆች ተሽሎናል እያሉ ኮሜንት ላይ መስክረዋል ማለት ነው። ጠዋትና ማታ ምግብ ከበላችሁ በኋላ እንደዚህ መጠጣት በጣም ቆንጆ ነው። ፍቱን መድኃኒት ነው። በወተትም ማዘጋጀት ይቻላል። በጣም ቆንጆ ነው። ምንም አይመርም። ትንሽ ይመራል። እንትን መጨመር ትችላላችሁ። ማር እንደዚህ ኩቡ ላይ ማሩ መንተክተክ አብሮ የለበትም። ኩቡ ላይ ስታስቀምጡ 1 ማንኪያ ማር መጨመር ትችላላችሁ ማለት ነው። ከዛም መጠጣት በጣም ቆንጆ ነው። ወገብ ይጠግናል። በተለይ ለወላዶች ወላድ እናቶች ካላችሁ የጡት ወተትም ይጨምራል። እንዲሁም ደግሞ ወገብ ይጠግናል።